አንደኛው በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቀርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትም ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቀርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነው። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች ያላቸው ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ ቢፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር እሱ ቢሆን አንድ። ሁለተኛ አሁንም የፖለቲካ ፓርቲዎች ተሳትፎ ላይ ሰፊ ጊዜ ወስዳችሁ በቀራችሁ ጊዜ ቢሰራበት፣ ጠንካራ የህዝብ ድጋፍ ያላቸው ፓርቲዎች አሁንም ቢሆን አልተካተቱም፣ ሳይድ ላይ ተደርገዋል። ሂደቱን ትረስት አላደረጉትም። እነሱን የማሳመን ስራ ቢሰራ። ሶስተኛ አሁንም ጀስት ፎር ዘ ሪከርድ ቢሆን እንዲቀመጥ ማነሳው ላስት ይርም አንስቼ ነበር። ቢያንስ ከዚህ ጊዜ በኋላ ባለው ጊዜ ጀምሮ የናሽናል ዲያሎግ ኮንፈረንስ እስኪካሄድ ባለው ጊዜ ዓለም አቀፉ ማህበረሰብን ሆነ መንግስትን አሳምናችሁ ከሁሉም ተፋላሚ ኃይሎች ጋር ጊዜያዊ የተኩስ አቁም ስምምነት ተደርጎ እስኪ የኢትዮጵያ ህዝብ በነፃነት ሚለውን ለመስማት እድል ይፈጠር። ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል። ምንም ውጤት አላመጣንም። ሀገራችንን አቀንጭረን የዓለም ጭራ ከማድረግ ውጭ። ስለዚህ ይህም ነገር ቢሞከር የፖለቲካ ፓርቲዎችም የታጣቂ ቡድኖችም በመጨረሻ እኔም ሳልናገረው እንዳላልፍ ነው። የትግራይ ክልል ሁኔታ አማራጭ ከጠፋ አዲስ አበባ በሚኖሩ የትግራይ ተወላጆች ጋር ምክክር ሂደቱ እንዲካሄድ እናደርጋለን የተባለው ነገር እኔ ውጤታማ ይሆናል ብዬ አላስብም። ከዛ ይልቅ የተወሰነ ጊዜም ቢሆን ተወስዶ ኦልሬዲ ከታሰበው በላይ ጊዜ ወስዷል። የተወሰነው የፈለገውን ያክል ጊዜ ተወስዶ አንደኛ በክልሉ አሁንም ያረበበው የጦርነት ደመና እሱ የሚቆምበትን መንገድ ሁሉም ባለድርሻ አካላት እንዲፈልጉ እንዲሞከር እና ህዝቡም ደግሞ ቢያንስ ከሌላ ክልሎች እንደተካሄደው አነሰም በዛ በሆነ ፕሮሰስ ውስጥ ያለፉ ወኪሎቹ ተሳትፎ እንዲያደርጉ እንዲሞከር ነው። የሴቶች ተሳትፎ ጉዳይም በጣም አሳሳቢ ነው።
ሴቶች 51-52% አካባቢ ይደርሳሉ። አብላጫ ናቸው ከማህበረሰቡ ውስጥ ግን 23-24% ላይ ነው ያለው። ስለዚህ አትሊስት ቅድም ሌሎች ተናጋሪዎችም በተናገሩት አግባብ ቁጥራቸው በምክክር ሂደቱ ላይ በደንብ የሚወከሉበት በተለየ ሁኔታ የተለየ ኢንተርቬንሽን ተደርጎ በተለየ ሁኔታ ምሁራን፣ ነጋዴ ሴቶች፣ የፖለቲካ መሪዎች እንደዚህ አይነት ከዲያስፖራውም ተጨማሪ ሴቶች ተካቶ የሚካተትበት ነገር ቢኖር ምናልባት የተለየ ውጤት ይኖረው ይሆን ወይ የተለየ ውጤት ይገኝበት ይሆን ወይ የሚል ጥያቄ አለኝ። አሁንም በጣም አመሰግናለሁ።